ሰላም ያልከኝ አምላኬ ሰላም አሳድረኝ፣ በሰላም አሳድረኝ። ጋዙን አጥፍቼዋለሁ እንዴ? ጋዝ አጥፍቻለሁ እንዴ? ጋዙን ከኔ በኋላ የለኮሰ ሰው አለ እንዴ? አጥፍተሻሉ ቤት ዝም ብለሽ ጸሎትሽን አድርጊ። አጥፍቼዋለሁ፣ ጋዙን አጥፍቼዋለሁ። ያ ረቢ ጌታዬ መድኃኒዓለም አባቴ ወይ አንተ ታውቃለህ። ሴትዮዋ ግን ምን ለማለት ፈልጋ ነው? ቅድም እንደዛ ወይ ንቄት ሲያረጋት የነበረው ምን ለማለት ፈልጋ ነው እንዴ? እንደ አሽሙር ነገር እኮ ነው የተናገረችኝ። አሽሙር መሰለኝ፣ ለእኔ መሰለኝ። የእሷ ሴትዮዋ ግን ስርዓቷን ብትይዝ ጥሩ ነው። አቤት 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 አቤት! ይቅር በለኝ መድኃኒዓለም ይቅር በለኝ አምላኬ፣ በሰላም እንዳሳደገው። እንዴ ምንዛሬ ስንት ገብቶ ይሆን ግን? እኔ እኮ ጠይቄያት አላውቅም። ዝም ብዬ እኮ ነው የምልከው ምንዛሬውን። በአሁኑ ደሞዝ ልካለሁ አልክም፣ የአሁኑ ደሞዝ ሊላክላቸው አላክላቸው። እነሱ ቢላክላቸውም ያው ናቸው። ጭንቅ ከማውራት ወደኋላ አይሉም። ሁሌ ጭንቅ ነው መቼም። ልላክ አላክ። አይ እስቲ እንግዲህ እንደው ሁኔታው። ሮቢት ጸሎትሽን አድርጌ ስለ መድኃኒዓለም ምን ሆነሽ ነው? እኔ እኮ ለጸሎት ስቆም ብቻ ይሄ ሁሉ ሀሳቦች ከየት ነው የሚመጡልኝ? ከየት አባታችሁ ነው የምትመጡልኝ እንዴ? ኧረ ልጸልይበት። ከሰው አጣልታችሁ ጨረሳችሁ። አዎ ከሰው ሁሉ አጣልታችሁ ጨረሳችሁ። እውነቴን ነው። አሁን ከእግዜሩ ልታጣሉኝ ነው? ኧረ ቆሜ እንደ ሰው ልጸልይበት እንዴ? ለጸሎት በቆም ቁጥር ይሄ ሁሉ ሀሳቦች እንዶ አስቤያችሁ ማላቃችሁ ሀሳቦች እንዳለ አይምሮዬን የምትቆጣጠሩት ምን ሆነ? ኧረ በቃችሁ ስለ መድኃኒዓለም ልጸልይበት። ሸሃዳ አይ ጌታዊ ይቅር በለኝ መድኃኒዓለም። መቼም የሸቃሊት ነገር ታውቀዋለህ። መቼም የሸቃሊት ነገር አይምሮዋ ቢዚ ነው።